አመጡት የድሮ ቅርስ የሆነ ፎቶ ይዘው መጡ። ኧረ ክፉ ናቸው አበሻ። ቅርስ የሆነ ፎቶ እሱ ራሱ መነሳቱ ትዝ አይለውም። ያንን ፎቶ ለክፉ ቀን ብለው ያመጡት ፎቶ አለ። ውይ በስማ የሆነ ባለ 3 ጡት ጀበና ነው የሚመስለው። ተጫወታችሁበት። ምንም አላስተረፋችሁትም። ምንም በራስ ጊዜ ከ120 ሚሊዮን ህዝብ ጋር እኔ አላረገው። እኔ መርጬ የሆነ ግን ላጥ አረጋለሁ። ብልጽግና ላጥ ታረጋለህ፣ ትመጣለህ። ፋኖንም ቢሆን ለብቻ ትላለህ፣ ችግር የለውም። ህዝብ ጋር ወጣ ትላለህ ደግሞ ምናምን። የስራው ባህሪ አጠቃቁሌ ነው የምጫወተው እኔ። ገብቶሻል? እስታይ ህዝብ ጋር ሙሉ ህዝብ 120 ሚሊዮን። ኧረ በእናትህ እንደ አበሻ መስኪን የለም እኮ እመቤት፣ መስኪን የለም አበሻ። የፖለቲካ ሰዎች ይጠቀሙበታል እንጂ በአበሻ ደረጃ ከሄድክ አበሻ መስኪን ነው። ቢኖርስ አልማዝ ባለ ጭራን ነው የሚመስለው። ኧረ ወይኔ አሁን ደግሞ አለች ውሃ ጠጡ የምትል አዲስ መታለች፣ ሊፕስቲክ የምትገባ። አቤት እስክትስት እየጠበቋት ነው። አቤት ከማይኮ ጋር ምናምን የምትሆን አንድ ጸጉሯን የምትሰራ ራስታ መታለች። ወይኔ ልትቀጠቀጥ ነው። እንዲህ እያረጋት ነው። እንዲህ እያረጋት መታለች። ውሃ ጠጡ ምናምን የምትል አቤት እየጠበቋት ነው። እኔ አሳዝናኛለች። ወንድ ነው እየጠበቁት ነው። ውሃ ጠጡ ምናምን እየጠበቁት ነው። ሊለጠልጡት እየተጠበቀ ነው። አለቀለት። እኔ እንዳልክንና ማይኮን ያየ በብልጽግና አይቀልድም። እና ዳልቻ እኮ ምን ውስጥ ከብት አደረጋችሁት እኮ። ሰው በዚህ ደረጃ ይጠላል። እኔ I've never been hated like that። እመቤቴ ምስክሬ በህይወቴ እንደዚህ ይኸው 13 ዓመት አድርግ ያለው ሶሻል ሚዲያ ላይ never been እንደዚህ ተጠልቻለሁ። የፈለገ ብናገር እንደዚህ ተጠልቻለሁ። never እንደው አካውንቱን እናዘጋ ተባለ እንጂ በፍጹም እንጠለዋለን አላሉ። እመቤቴ አምጣ አካውንቱን እናዘጋዋለን እንጂ ዮኒ ማኛን እንጠለዋለን ተብሎ አልተለጠለጥኩም። ኖፕ በፍጹም የለም። እና አሁንም ልንገራችሁ፣ አንዳንድ የብልጽግና ፖለቲካ ለኮንዶሚኒየም የምትገቡ ከህዝብ አትጣሉ። ብልጽግና የሚፈለገው ከፋኖ እንድትጣሉ ነው። ከፋኖ ብቻ ተጣሉ። እኔ ልምከራችሁ፣ አዲስ የብልጽግና ተመዝጋቢዎች ከፋኖ ጋር ብቻ ተጣሉ። በቃ ከሌላው ህዝብ ጋር ተጣሉ። ምክር ነው። እኔ ለእናንተ እንድትተርፉ ብዬ ነው። አሁን ማይኮ አልተረፈም። ዳልቻ የሚባል ዝምብ አልተረፈም። በቃ ዜሮ ነው የገባው። ስለዚህ መመክራችሁ ምንድን ነው? ከህዝብ ጋር አትጣሉ። don't do it። አይጠቅምም። ምክንያቱም መንግስት ይመጣል፣ መንግስት ይሄዳል። ስለዚህ ከህዝብ ጋር አትጣሉ ለማለት ነው። ህዝብ ወርቅ ነው። እውነቴን ነው የምልህ። ህዝብ ምን አጠፋ? ይሄ መንግስት ማን እንደሆነ የማያውቅ ህዝብ አለ እኮ። ገጠር ብትሄድ ሬዲዮ የሌለበት፣ ቲቪ የሌለበት፣ ስልክ ምን ሆነ እንደሆነ የማያውቅ፣ ምንም ነገር የማያውቅ በራሱ ዓለም የሚኖር ህዝብ አለ። ከህዝብ ጋር አትጣላ። ስለዚህ ያንን ነው። ተግባባን? እንደዛ አይነት ህዝቦች አሉ። ስለዚህ ማይኮ
አሁን ማልቀስ ማን ነው የሚደግፈው? የብልጽግና ደጋፊ። ግን ከህዝብ ጋር ምን አጣል? አሁን ለምሳሌ ሁሌ እምላለሁ መንሱር ጀማል አብይን በጣም የሚወድ ሰው ነው። አንድ ኩላሊት ስትባል እኔ ለአብይ ነው የምሰጠው ነው ያለው። ግን ከህዝብ ጋር አይጣለም። ህዝብን ወርዶ ህዝብን የሚሳደብ ሰው አይደለም መንሱር ጀማል። አይ ሂ ስማርት ቬሪ ሻርፕ ጋይ። አብይን ይወዳል። ለአብይ በጣም ጠቅላይ ሚኒስትሩን እወዳለሁ ይላል። የብልጽግና በስሱ ደጋፊ ነው፣ ሙሉ በሙሉ አይደለም። ያራዳ ልጅ ነው፣ ጨዋታ ይችላል እና ህዝብ አይጠላው። አየህ እንደዚህ ነው የምትጫወተው፣ እንደዚህ ነው የምትጫወተው። ጎበዝ ነው። ከህዝብ ጋር አልተጋጨም፣ ከአብይ ጋር አልተጋጨም። ይስከው አንዳንዶች መሀይም ሲመጡ ችግር አለ። ጥንቡቅ ብሎ ገደል ይገባል። ስለዚህ ያንን ነገር እንደዛ ነው የምለው። ጉትዬ እኔ ታሳዝነኛለች። ጉቶን ተዋት። ሆድ ውስጥ ያለ ብዙ አውሬዎች አሉ። ሆዱ አሁን የዮዳብ ጉቶ ሆድ እንሽላሊት አለ፣ ምን አለ፣ ቀንዳውጥ አለ፣ ምን ነብራውጥ አለ፣ 50 እግር አለ ሆድ ውስጥ ምናምን ብዙ ነገር አለ እና ዝም ብላ ከመሬት ተነስታ ምን እንደሆነ ሳይታወቅ ነው የምትለፈልፈው። ኢትዮጵያ ሄዶ 27 ዓመት የሚያውቀው ታሪክ የለም። እኔ ኢትዮጵያ ኖር ያለው ሄጄም አይቻለሁ። አንዳንድ እስካቦኛውን የስለላ ስራዎች ሰርተናል። እኔ በተግባር የሚታይ ነገር ነው ይዤ የምመጣው። ገባ የሌላውን የጉቶ ሆድ ቢተረተር የሌለ ነፍሳት ይወጣል። የሌለ ነፍሳት ምን ጥቅም አለ? የሀገር በረሮ አለ ሆድ ውስጥ። የትም ቦታ ሲገላበጥ አንድ ወፍ አይሰጡትም። ወፍ ማኛ ይገለበጥ አብሮ ይገለበጣል። ፒፕሉ ከኔጋ አወቻ ማጁ እንደኔ የኔ አገለባበጥ ትንሽ ቆያል። እንደ ሙዴ ነው። ይህን ሙድን ፈጣሪ ያቀይረው በሉ። ጸሎት አርጉ የአማራ ወንድምና እህቶች፣ ጸሎት አርጉ። ማኛው አትቀር፣ በዚሁ ቀጥልልን በሉ። ሌላው ለአማራ ልጆች አንድ ነገር ልበል። በማርሸት ጉዳይ ጓብዬ ነበር። እነ እንትናንም በውስጥ አናግር ያለው እነ ዘራ ያዕቆብ ይመቻቸው፣ በደንብ ነገሩን ያስተካክሉታል። በእነ ማርሸት ጉዳይ ላይ ከፍተኛ የፋኖ ሰዎች ተነጋገር ማኛው ብለው ስልኬን አፈላርገው ይኖ ተደወሉና